የጾም ትልቁ ዓላማ ስጋን ለነፍስ ማስገዛት ነው። ስጋችንን ለነፍሳችን የምናስገዛው ምግብ ባለመብላት ወይም በሆዳችን ብቻ በመጾም ሳይሆን በእነዚህ በአምስቱ አካላት መጾም ነው። በተለይ ደግሞ በሶስቱ አንድ ሰው ስጋውን ለነፍሱ ለማስገዛት በመጀመሪያ አይኑን፣ አፉን፣ ጆሮውን፣ እጁን፣ እግሩን መቆጣጠር አለበት። እነዚህን ካልተቆጣጠረ ጾም አይባልም። ከአምስቱ ለብዙዎቻችን ፈተና የሚሆኑት ሶስቱ ናቸው። እነሱም አይን፣ አንደበትና ጆሮ ናቸው። እነዚህንም ቅዱስ ያሬድ አይን ክፉ ከማየት ይጹም፣ አንደበት ክፉ ከመናገር ይጹም፣ ጆሮ ክፉ ከመስማት ይጹም በማለት ተናግሯል። ለዚህ እኮ ነው ብዙዎቻችን ለራሳችንና ለሚያይን ሰዎች እየጾምን እየመሰለን ነገር ግን በእግዚአብሔር ፊት እየጾምን ያልሆን ነው። እስከ 9 ሰዓት እስከ 11 ሰዓት እስከ ምሽቱ በሆዳችሁ እየጾማችሁ ነገር ግን ሆን ብላችሁ በአይናችሁ ክፉን የምታዩ ከሆነ፣ በጆራችሁ ክፉን የምትሰሙ ከሆነ፣ በአንደበታችሁ ክፉ የምትናገሩ ከሆነ፣ በእጃችሁ ክፉ የምትሰሩ ከሆነ፣ በእግራችሁ ወደ ክፉ ቦታ የምትሄዱ ከሆነ፣ እንዲሁም በልባችሁ ላይ ቂም ቋጥሯችሁ ከሆነ፣ ለሰዎች ይቅርታን ነፍጋችሁ ከሆነ፣ ሰውን አስቀይማችሁና አስለቀሳችሁ ከሆነ፣ ሰውን በድላችሁ ከሆነ፣ ሰውን ክዳችሁ ከሆነ፣ የሰውን እምነት አጉድላችሁ ከሆነ፣ የሰውን ሕይወት አመሰቃቅላችሁ ከሆነ፣ ሰው ላይ ክፉ ነገር ሰርታችሁ ከሆነ፣ ሰውን አሳዝናችሁ ከሆነ፣ እርቅና መታረቅ አልፈልግም ብላችሁ ከሆነ ስለ እውነት ነው የምላችሁ ከምትጾሙ በጧት ለዛውም የፍስግ ብትበሉ ይሻላል። ምክንያቱም እየጾማችሁ እየመሰላችሁ ግን እየጾማችሁ አይደለምና። በእነዚህና በሌሎቹ ምክንያት ጾማችሁ ዋጋ ቢስ ይሆናል። ጾማችሁ በእግዚአብሔር ዘንድ ተቀባይነት ያጣል።